العظیم ملت عزیز ایران، دیروز روز 22 بهمن امسال کار بزرگی است. የእስራኤልና የአሜሪካ ጥምር ኃይል እንዴት የአንድ ሉዓላዊ ሀገር የብዙ ዓመት መሪና ሌሎች ከፍተኛ አመራሮችን በራሳቸው ግዛት በመኖሪያቸው ልትገላቸው እንደቻለች እንመለከታለን። ይህ ሥራ የአሜሪካው ሲአይኤ እና የእስራኤሉ ሞሳድ ቅዳሜ ከጠዋቱ 2 ሰዓት የሲአይኤ ሰላይ ከፍተኛ የኢራን አመራሮችና የኢራኑ መሪ በመሃል ቴህራን እንደሚገኙ መረጃ ይደርሰዋል። የእስራኤሉ ሰላይ ለእስራኤሉ ሞሳድ መረጃውን አጋርቶታል። ሲአይኤ እና ሞሳድ ለወራት የኢራንን የመገናኛ ቻናሎች ለምድር በቀረቡ ስፔስ ፎርስ ሎው ኦርቢት ሳተላይት አማካኝነት ሀክ አድርገው ሲሰልሉ የነበረ ቢሆንም አንድን ሉዓላዊ ሀገር ለማጥቃት ግን ይህ በቂ አልነበረም። ለዚህም ነው በመጀመሪያ የኢራንን የአየር መቃወሚያ ከጥቅም ውጪ ማድረግ ቀዳሚ ስራቸው ያደረጉት። ይህ ስራቸው 200 የእስራኤል ተዋጊ ጀቶች ያለ ከልካይ በነፃነት በኢራን የአየር ክልል ላይ መንቀሳቀስ እንዲችሉ አድርገዋል። ነገር ግን በነፃነት የእስራኤል ጀቶች መንቀሳቀሳቸው ብቻ በከፍተኛ ሁኔታ የተሰራውን የኢራን ከፍተኛ አመራሮች የመሸጉበትን ምሽግ ለመምታት ዋስትና አይሆንም። ለዚህም በከፍተኛ የኮንክሪት አርማ የተሰሩና ምሽጎችን ለማፍረስ የሚረዳ ባንከር በስተር የተባሉ የቦምብ አይነቶችን ይጠቀማሉ። ባንከር በስተር ቦምብ የሚፈነዱት በተፈለገው መጠን ወደ ምሽጉ ከገቡ በኋላ ስለሆነ የታቀደውን ዓላማ ለማሳካት በእጅጉ ይረዳል። ይህን በቀላሉ ለመግለጽ የሆነ ኦፕሬሽን ለመስራት ሲአይኤ እና ሞሳድ ወራትን የፈጀ የስለላ ስራ፣ ሰርቬላንስ ሳተላይት፣ የሰው ሰላይ፣ የስልክ ንግግር ጠለፋና የአያቶላህ አሊ ካሚኒ የዕለት ተዕለት እንቅስቃሴና የሰዓት አጠቃቀም በሚገባ ማወቅ ችለው ነበር። ይህ የሚያሳየው የሁለቱ ሀገራት የዘመነ የሰርቬላንስ ሳተላይትና በሰው ኃይልና በቴክኖሎጂ የደረጀ የስለላ ተቋማት ባለቤት መሆናቸውን ነው። ሲአይኤ እና ሞሳድ ይህ ብዙ ወራት የፈጀ ስለላ ውጤት ለማየት ቅዳሜ ጠዋትን የመረጡበት ምክንያት በዚያን ቀን የኢራን ከፍተኛ አመራሮች፣ የጦር አዛዦች እና የሲአይኤ እና የሞሳድ ዋነኛ ኢላማ የሆኑት አያቶላህ አሊ ካሚኒ የሚገኙበት ስብሰባ ቅዳሜ ጠዋት እንደሚካሄድ መረጃው ስለነበራቸው ነው። ይህ ስብሰባ በማዕከላዊ ቴህራን በከፍተኛ ጥበቃ ውስጥ በሚገኘው ፓስቸር ስትሪት ኮምፓውንድ የሚካሄድ ነበር። ይህ ቦታ ከፍተኛ የምድር ላይ ጥበቃ ብቻ ሳይሆን በአየር ላይ ለሚቃጡ የአየር ጥቃቶች የአየር መቃወሚያ ወይም ስቴት ኦፍ ዘ አርት ኤር ዲፌንስ ሲስተም በሁሉም የቴህራን ቦታዎች ሚሳይል የሚጠበቅ ስፍራ ነበር። ይህን ኦፕሬሽን በተቀናጀ ሁኔታ ለመምራት ወደ 200 የሚደርሱ ጀቶች ጥቅም የዋሉ ሲሆን መነሻቸው ከእስራኤል ነበር። ይህን ቦታ ለማፈንዳት ጂፒኤስ ባንከር በስተር ቦምብ ጥቅም ላይ ይውላል። ይህ ባንከር በስተር ቦምብ ወደ መሬት ዝም ብሎ የሚወድቅ ሳይሆን በተገጠመለት ጂፒኤስ አማካኝነት ወደሚፈለገው ቦታ ተምዘግዝጎ በመውረድ ከዛ በኋላ የሚፈነዳ የቦምብ አይነት ነው። ከእስራኤል በወጣው መረጃ መሰረት ወደ 30 የሚደርሱ ባንከር በስተር ቦምብ ስብሰባ በተካሄደበት ቦታ ላይ
ተጥሏል። ይህም የሆነው ሕንፃዎቹን በማያዳግም ሁኔታ ለማስወገድ ነው። የተቀሩት የእስራኤል ጀቶች ወደ 500 የሚጠጉ የኢራን ሚሳኤል ተኳሽ መሳሪያዎችን በቦምብ በማውደም የኢራን የአየር ላይ የማጥቃት አቅምን ሙሉ በሙሉ በማዳከም ኦፕሬሽኑ በድል እንዲጠናቀቅ አድርገዋል። እዚህ ጋር መጠየቅ ያለብን እንዴት ኢራንን የሚያክል ሉዓላዊ ሀገር የራሱን መሪ እና ከፍተኛ አመራሮች በራሱ ዋና ከተማ ላይ መጠበቅ አልቻለም ብለን ነው። ለዚህም ምክንያቱ የኢራን መንግስት የነበረው የአየር ላይ መቃወሚያ አስተማማኝ ነው ብሎ በመዘናጋቱ ነበር። በዕለቱ ምን ያህል ሰዎች እንደሞቱ እርግጠኛ ሆኖ መናገር ባይቻልም በጥቃቱ የኢራኑ መሪ አያቶላህ አሊ ካሜኒ፣ የሀገሪቱ የመከላከያ ሚኒስቴር፣ የኢራን ሄድ ኦፍ ሪቮሉሽናሪ ጋርድ፣ የኢራን ከፍተኛ የጦር አማካሪና በሚያሳዝን ሁኔታ የአያቶላህ አሊ ካሜኒ ሴት ልጁ፣ ባለቤቱና የአያቶላህ የልጅ ልጅ ሕይወታቸውን አጥተዋል። እስራኤል የኢራን የሚሳኤል መተኮሻ ስርዓቶችን ለማስወገድ ከተጠቀመችው ጨምሮ በአንድ ቀን ውስጥ ወደ 2900 ታርጌት አጥቅቷል። እስራኤል የኢራን ከፍተኛ አመራሮች የሚገኙበትን ቦታ ለማውደም ባንከር በስተር ቦምብ፣ ከፊት እና ከኋላ ሌዘር ሴንሰር ያለው ቦምብ ሲሆን ነፋስን በሚፈልገው አቅጣጫ ለመቅዘፍ አጀስተብል ፌንስ፣ በመሃል ደግሞ የቦምቡ ክፍል ወይም ደግሞ የቦምቡ ዋና አካል ዋርሄድ ይገኛል። ይህ ዋርሄድ 650 ፓውንድ ክብደት ያለው ሲሆን ትራይቲኖል የተሰኘ ፈንጂ በውስጡ ይዟል። ይህም 20% አሉሚኒየም፣ 80% ቲኤንቲ ፓውደር ተቀላቅሎ ይዘጋጃል። ባንከር በስተር 5 ሜትር ቁመት እና 37 ሜትር ዲያሜትር ዙሪያ ያለው ግዙፍ ቦምብ ነው። የቦምቡ ዲያሜትር አነስተኛ የሆነበት ምክንያት በትንሽ ቦታ ሰርስሮ እስከ 100 ሜትር ጥልቀት ያለው የኮንክሪት ምሽግ ውስጥ ከገባ በኋላ መፈንዳት እንዲያስችለው ነው። የኢራን ከፍተኛ አመራሮች ስብሰባ ያካሄዱበት ቦታ ተራ ሕንፃ ቢመስልም ከውስጡ በከፍተኛ ጥንቃቄ የተሰራ የኮንክሪት ምሽግ ሲኖር፣ ይህም በአደጋ ጊዜ ለማምለጥ ይረዳል። የኢራን ከፍተኛ አመራሮች ስብሰባ ያካሄዱት በዚህ ከመሬት በታች ባለው ምሽግ ውስጥ እንደሆነ የሲአይኤ የስለላ ቡድን መረጃው ደርሶት ነበር። ለዚህ ጥቃት ኤፍ-50 የተሰኘው የጦር ጀት ጥቅም ላይ ውሏል። ሲአይኤ ይህን መረጃ በሁለት መንገዶች ያገኛል ተብሎ ይታመናል። አንደኛው የሲአይኤ ሰላይ በአካል በመገኘት ሲሆን፣ ሁለተኛውና ሰሞኑን በራሷ በኢራን ዘንድ ጥርጣሬ ያሳደረው ደግሞ አንድ የኢራን ከፍተኛ አመራር የስብሰባውን ሰዓትና ቦታ ለእስራኤል መረጃውን ሰጥቷል የሚል ነው። ኢራን እዚህ ጥርጣሬ ላይ የደረሰችው ይህ ከፍተኛ አመራር ጥቃቱ ከመድረሱ ከ10 ደቂቃ በፊት ቦታውን ለቆ መውጣቱ ሲሆን፣ በዚህ የተነሳ ይህን ከፍተኛ አመራር ኢራን በማሰር ምርመራ እያደረገችለት ይገኛል። የእስራኤል የጦር ጀቶች ከእስራኤል ተነስተው ኢራን እስከሚደርሱ ድረስ ወደ 2 ሰዓት ፈጅቷል። ኢራን እስከ 1979 እንደ አውሮፓውያን አቆጣጠር በሻህ ሙሐመድ ሪሳ የምትመራና ከአሜሪካ ጋር ጥሩ ግንኙነት
የነበራት ሀገር ነበረች። ነገር ግን አያቶላህ ሩሃል ካሚኒ እርሱ ከስልጣን በማስወገድ የሀገሪቱ መሪ ከሆነ ጀምሮ ሀገሪቷን በእስላማዊ ሕግ እንድትገዛና አሜሪካና እስራኤል የኢራን ጠላቶች፣ በተለይ እስራኤል የኢራን ዋና ጠላት እንደሆነች ተፈረጀ። ሩሃላሚኒ በ1989 እንደ ኤሮፓውያን አቆጣጠር ሲሞት የአሁኑ አያቶላህ አሊ ካሚኒ በስፍራው ተተክቷል። ይህም ሶስቱን ሀገራት ወደ ጦርነት ያስገባ ሲሆን ኢራን በተለያዩ ማዕቀቦች ለማሽመድመድ አሜሪካ በብዙ ስትጥር ቆይታለች። ይህም ኢራን እስራኤልን ለማዳከም ለሚቋቋሙ የአማጺ ቡድኖች በገንዘብ ከሚደግፉ ሀገራት ቀዳሚ አድርጓታል። በ2002 እንደ ኤሮፓውያን አቆጣጠር ኢራን በኒውክሌር ቦምብ ስራ የሚያገለግለውን ዩራኒየም የማበልጸግ ስራ በሁለት ሚስጥራዊ ቦታ እያካሄደች መሆኑ ለእስራኤልና ለአሜሪካ ትልቅ የራስ ምታት ሆኖባቸው ነበር። ምክንያቱም ኢራን ይህን ኒውክሌር ቦምብ ከታጠቀች እስራኤልን ለማጥፋት ትጠቀምበታለች የሚለው ፍርሃት ነው። ኢራን ግን ይህንን ንግግር ለብዙ ጊዜ ስታስተባብል ቆይታለች። ለዚህም ነው አሜሪካና እስራኤል የኢራንን የኒውክሌር ፕሮግራም ለማጨናገፍ የሳይበር አታክ፣ ለኒውክሌር ፕሮግራም ወሳኝ የተባሉ ሳይንቲስቶችን በመግደል ሙከራዋን ልታጨናግፍ ሞክራለች። ባራክ ኦባማ ከኢራን ጋር የደረሱትን ስምምነት ዶናልድ ትራምፕ በ2018 እንደ ኤሮፓውያን አቆጣጠር በመተው በሦስቱ ሀገራት መካከል የነበረውን ውጥረት እንደገና ማየል ጀምሯል። በ2025 አጋማሽ ላይ እስራኤልና አሜሪካ ባንከር በስተር የተባለ ቦምብ በመጠቀም 3 የኢራን የኒውክሌር ጣቢያዎች ላይ አደጋ አድርሳለች። በዛው ዓመት ኢራን ከፍተኛ የኢኮኖሚ ውድቀት ስላጋጠማት የምግብ ዋጋ አሻቀበ። በዚህም ከፍተኛ የህዝብ አመፅ በኢራን ተከስቷል። ነገር ግን የኢራን መንግስት ኢንተርኔት በመዝጋት በሺህ የሚቆጠሩ ሰዎችን በመግደል ወደ 50 ሺህ የሚጠጉ ግለሰቦችን ደግሞ በማሰር አመፁን ለማስቆም ሙከራ አድርጓል። ጥቃቱ የደረሰው ቅዳሜ ፌብሩዋሪ 28 ነበር። ጥቃቱ የደረሰበት የኢራን ፕሬዝዳንት ቢሮ፣ የኢራን ናሽናል ሴኪሪቲ ካውንስል እና ኦፊስ ኦፍ ዘ ሱፕሪም ሊደር የሚገኙበት ቦታ ነው። አሜሪካ እስራኤል ከፍተኛ አመራሮችን ከገደለች ከ30 ደቂቃ በኋላ ምስራቃዊ የኢራን ክፍልን አጥቅታለች። ኢራንን ለደረሰባት ጥቃት ምላሽ ለመስጠት ኦፕሬሽን ትሩ ፕሮሚስ ፎር የተባለ ዘመቻ የጀመረች ሲሆን በዚህም ወደ 7 የሚጠጉ የመካከለኛው ምስራቅ ሀገራት ላይ የሚገኙ የአሜሪካ የጦር ሰፈሮች ወይም ደግሞ አሜሪካን ቤዝ ላይ ሚሳኤል ተኩሳለች። እስራኤል ላይ ብቻ ወደ 200 የሚጠጉ ሚሳኤል ተኩሳለች። በየመን የሚገኘው የሁቲ አማጺ ቡድን በቀይ ባህር ላይ የሚያልፉ መርከቦችን በማጥቃት እንደሚጀምር ዝቷል። ኢራን ሚሳኤል ካስወነጨፈችባቸው ሀገራት መካከል ባህሬን፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኩዌት፣ ጆርዳን፣ ኳታር ይጠቀሳሉ። የአያቶላህ አሊ ካሚኒ መገደል በኢራን ሀገር ውስጥ ሁለት አይነት ስሜት የፈጠረ ሲሆን የተወሰኑ ኢራናውያን በመሞቱ የተደሰቱ ሲሆን የተወሰኑት ደግሞ ሀዘን ገጥሟቸዋል። በዓለም አቀፍ ደረጃ አሜሪካ በጦርነቱ ውስጥ መሳተፏን ያመሰገኑ ሲኖሩ የአሜሪካን መሳተፍ ደግሞ የነቀፉ ሰዎች አሉ።